well. So የቴሌ ሼር ሽያጭ ዛሬ ሚያዝያ 17 ከ9 ሰዓት በኋላ በተሰጠ መግለጫ ሼር ሽያጩ ኦፊሻሊ ተጠናቋል። እና እዚህ ጋር ማለት ነው ትክክል የሆንኩባቸው ነገሮች ስላሉ እነሱን ላንሳላችሁ። የመጀመሪያው ምንድነው? ሼሩ አንደር ሰብስክራይብድ ነው። ማለትም ሼሩ የተሸጠው ኤግዛክትሊ 10.7 ሚሊዮን ሼር ነው። ለሼር ሽያጭ የቀረበው ግን 100 ሚሊዮን ሼር ነበረ ማለት ነው። ከነዛ 10.7 ሚሊዮን ሼሮች የተሰበሰበው ብር 3.2 ቢሊዮን ፔይድ አፕ ካፒታል ገንዘቡ ብሎክድ አካውንት ውስጥ ተቀምጧል። እና ያም ደግሞ የሚሆነው በካፒታል ገበያ ህጉ መሰረት አሎትመንት እስከሚሰራ ድረስ ወይም ደግሞ የሼር ድልደላ እስከሚሰራ ድረስ እንደዛ እንዲቀመጥ ህጉ ስለሚያስገድድ ነው። ሌላው ጉዳይ የተሳተፉት ባለሀብቶች ቁጥር ማለትም ኢንቨስተርስ ዋና ዓላማው የነበረው ተሳታፊ ማድረግ ነው የኢትዮጵያ ህዝብ። ለዛ ነው ሚኒመም አማውንት ኦፍ ሼርስ 33 ሼር የነበረው። የአንዱ ሼር ዋጋም ያው 300 ብር ነበረ የተባለበት ምክንያት እንግዲህ አኮርዲንግ ቱ ዘም ተሳታፊ ለማድረግ ስለሆነ፣ በዛ ላይ ደግሞ ካፕ የተደረገው ከኦልሞስት 1 ሚሊዮን ብር በላይ ማንም ሰው መግዛት እንዳይችል በዚህኛው ራውንድ የተደረገው ተሳታፊ ለማድረግ ነበረ። እና ኢንፋክት የሚያስቃችሁ ፓርት ምንድነው? 712 ሰዎች ናቸው። ይሄ ማክሲመም 3333 ሼሩን የገዙት 3330 ሼሩን የገዙት ባለሀብቶች ቁጥር 712 ነው። የቀረው እንዳለ ከ33 ጀምሮ እስከ 3300 ድረስ ያለውን የገዙት ባለሀብቶች ቁጥር ማጆሪቲ ስለሆነ ያው አሳታፊ ይሆናል የሚባለው ነገር አቺቭ ተደርጓል ተብሎ ይታሰባል። ቶታል እስካሁን ድረስ ሼሩ በሽያጭ ላይ የቆየው ለ121 ቀን ነው። ከዚህ በኋላ ኢትዮ ቴሌኮም ስቴት ኦውንድ ኢንተርፕራይዝ ሳይሆን ሼር ካምፓኒ ተደርጎ ይጠራል ማለት ነው። እና ሌላም ደግሞ ትልቅ አቺቭ አደረግን የሚሉት ነገር ሰፊው ማህበረሰብ በዲጂታል መንገድ ሼር መግዛትና መሸጥ እንዲችል ያው አክቹሊ መግዛት እንዲችል አለማምደናል የሚለው ነገር ነው። ይሄ ሽያጭ የተደረገው ኦል ኦቨር ኢትዮጵያ ነው እና ለኢትዮጵያዊዎች ብቻ ነበረ። ቀጥሎ የኢትዮ ቴሌኮም ሲኢኦ እንደተናገሩት ከሆነ የሚቀጥሉት ስቴፖች ከሼር ሆልደሮች ጋር የሚኖር ኮሚዩኒኬሽንን በመፍጠር ሼሩ ይደለደላል ማለት ነው። እንዳለ ሼሮች ያው ከቀረበው 100 ሚሊዮን ሼር በታች ስለሆነ የተሸጠው ያው ቡክ ያደረገ ሰው በሙሉ ሼሩን ያገኛል ማለት ነው። ያው የካፒታል ገበያ ባለስልጣኑን ኮንፈርሜሽን ቢያስፈልግም ያው እንደዛ ነው። ከዛ በተረፈ ያው ለኢትዮጵያ ካፒታል ማርኬት አውቶሪቲ የሼር ሆልደሮችን ወይም ኢንቨስተሮችን ናሽናል አይዲ፣ መታወቂያ እና ሌሎችም መረጃዎች የጎደለ ነገር ካለ የማሟላት ስራ ይሰራል። የሚቀጥለው ስቴፕ ደግሞ የሴንትራል ሴኩሪቲስ ዲፖዚቶሪ የሚባለው ማዕከላዊ በናሽናል ባንክ ስር ያለው የሼሮች የኤሌክትሮኒክ ሼርስ ማከማቻ ውስጥ ሼሮቹ እንዲገቡ ይደረጋል። ከዛ ኔክስት ስቴፕ ዊል ቢ ኢትዮ ቴሌኮም ሊስት ይደረግና ሰከንዳሪ ማርኬት ላይ ኢንቨስተሮች ሼሩን እርስ በርሳቸው መግዛትና መሸጥ የሚችሉ ይሆናል ማለት ነው። ቀሪዎቹ ሼሮችስ? ምክንያቱም እንዳወራ ነው ከሆነ 10.7 ሚሊዮን ሼር ብቻ ነው ያው ሰብስክራይብድ የሆነው። ያ እንግዲህ ከ100 ሚሊዮን ስለሆነ ወደ 89 ሚሊዮን 300 ሺህ ሼሮች ሳይሸጡ ቀርተዋል ማለት ነው። እና የነዛን ሼሮች እጣ ፈንታ ባለቤቱ ማለትም የኢትዮጵያ ኢንቨስትመንት ሆልዲንግስ እና የተለያዩ የመንግስት ዲሲዥን ሜከርስ ካሉት መመሪያዎች እና ዳይሬክቲቭስ መሰረት የሚወያዩበት ይሆናል ማለት ነው። ከዛ ያው እነዚህ የቀሩት ሼሮች በጣም በኢንስቲትዩሽናል ኢንቨስተሮች ማለትም በተቋሞች፣ በባንኮች እና በተለያዩ ተቋማዊ ባለሀብቶች የመግዛት ጥያቄዎች እየቀረቡ ስለነበረ አንደኛ፣ ሁለተኛ ደግሞ ትውልደ ኢትዮጵያዊ የሆኑ ወይም በተለምዶ ዲያስፖራ የምንላቸው ጥያቄዎች አቅርበው ስለነበረ ሼሩን ለመግዛት ለነሱ የሚሸጥበትን መንገዶች ኮንሲደር ያደርጋሉ ማለት ነው በህጉ መሰረት። እዚህ ጋር የተለያዩ አስተያየቶች ተሰጥተው ነበረ። የመጀመሪያው ያው ማክሲመም ነምበር ኦፍ ሼርስ መግዛት የሚቻለው ትንሽ አነሰ
ከ1 ሚሊዮን ብር በላይ ሼር ወይም ከ3330 ሼር በላይ መግዛት ቢቻል ኖሮ ጥሩ ነበረ ያሉ ኢንቨስተሮች ስላሉ እነዛ አይነት ጥያቄዎች ኢንቱ ኮንሲደሬሽን ይወሰዳሉ ማለት ነው። ሶ ከዚህ በኋላ ለሚኖረው ነምበር ኦፍ ሼርስ ድልድል ሲደረግ ፕሬፈረንሻል ራይት የሚሰጠው ኦልሬዲ ኢንቨስት ላደረጉት ለነዚህ ለ47377 ሰዎች ይሆናል ማለት ነው። ሶ የሼር ሽያጩ የኢትዮ ቴሌኮም ጉዳይ ከረጅም ጊዜ ዝምታ በኋላ በዛሬው ዕለት ተጠናቋል። መረጃውን ላድረሳችሁ ብዬ ነው። ግሮሜክሴር እንደዚህ አይነት የካፒታል ማርኬት ኢንፎርሜሽን የምትፈልጉ ከሆነ ስለ ኢትዮጵያ ኢኮኖሚ የተወሰኑ ነገሮችንም ማወቅ የምትፈልጉ ከሆነ በዚህ ቲክቶክ ፔጅ ንታኔ ስለምሰጥ ፔጁን ፎሎ እንድታደርጉት፣ የፈጠነ መረጃ ለማግኘት ቴሌግራም ቻናል አለኝ፣ እሱ እንድትቀላቀሉ ጋብዛችኋለሁ። ለጊዜው ይመቻችሁ።